ሰላም እንዴት ናችሁ? ውድ የቢዝነስ ቪውስ ተከታታዮች፣ ዛሬ እንግዲህ በቻፕተር 2 ነው የተመለስነው። ሶርስ ኦፍ ሎው ኢንትሮዳክሽን ቱ ሎው ኢን ኢትዮጵያን ሌጋል ሲስተም ቻፕተር 2 ሶርስ ኦፍ ሎው ነው የሚለው። ሶርስ ኦፍ ሎው ስንል ምን ማለታችን ነው የሚለውን በዚህ ቻፕተር አጠቃላይ ስንጨርስ እናየዋለን። ኦብጀክቲቮቹ ምን ናቸው? ይህን ቻፕተር ከጨረሳችሁ በኋላ ማወቅ ያለባችሁ ነገር መጀመሪያ ሶርስ ኦፍ ሎው ማለት በራሱ ምንድን ነው፣ ሁለተኛው አንደርስታንዲንግ ማቴሪያል ሶርስ ኦፍ ሎው ምን ማለት ነው ታላችሁ። ከዛ በመቀጠል ኖዊንግ ዘ ፎርማል ሶርስ ኦፍ ሎው ኢትዮጵያን ሎውስ ፎርማል ሶርስ ማለት ምን ማለት ነው፣ ኤንድ ኮምፔር ዘ ሮል ኦፍ የፌዴራል ኮንስቲቲዩሽን ኤንድ አዘር ሎውስ የፌዴራል ኮንስቲቲዩሽን እና የፌዴራል ኮንስቲቲዩሽን እና ሌሎች ህጎችን እናነጻጽራለን። ዲሞ አፕላይንግ ዘ ሩልስ አባውት ሶርስ ኦፍ ሎው ምን ሶርስ ኦፍ ሎው አፕላይ ለማድረግ ምን ህጎች አሉ የሚሉትንም አብረን እናያለን ማለት ነው። በዚህ ቪዲዮ መጨረሻ ላይ ይህን ማወቅ አለባችሁ። ሚኒንግ ኦፍ ተርም ኦፍ ሶርስ ኦፍ ሎው መጀመሪያ ርዕሳችን ምንድነው? ሶርስ ኦፍ ሎው ማለት በራሱ ምንድነው? ዋት ዳዝ ሶርስ ኦፍ ሎው ሚን? when we ask what is the source of law, we are saying where do laws come from? ህጎች ሶርስ ኦፍ ሎው ስንል ምን ማለታችን ነው ማለት ነው። ህግ ከየት ነው የሚመጣው? የፌዴራል ኮንስቲቲዩሽንም ይሁን የትኛውንም ሀገር ህጎች ዋና መነሻቸው ከየት ነው የሚለውን ነው የምናጠነው። ላይክ እንደ ሪቨር ነው። ሪቨር ሶርስ እንዳለው ሁሉ ህግም ሶርስ አለው። ዌን ጀጅ ኒድስ ቱ ዲሳይድ ኬዝ፣ ዳኞች ለምሳሌ የሆነ ኬዝን ይዘው ዲሳይድ በሚያደርጉበት ሰዓት ዌር ካን አይ ፋይንድ ዘ ሩልስ ቱ ሶልቭ ዚስ ፕሮብሌም፣ ይሄን እነሱ የያዙትን ኬዝ እንዴት ነው ፋይንድ አድርጌ ኬዙን ሶልቭ ማድረግ የምችለው ወይ ደግሞ ያን ፕሮብሌም መፍታት የምችለው ብላችሁ ፋይንድ የምታደርጉበት ቦታ ሶርስ ይባላል ማለት ነው። ሶ በዋነኝነት ሶርስ ማለት ይሄ ነው። ወደ ዋናው ኮርሱ እንግባና ኮመን ሶርስ ኢንክሉድ ብሎ እነዚህን ያስቀምጧል። ለማንኛውም ወደ በኋላ ደጋግመን ስለምንጠራቸው እነዚህ ሀሳቦች ቀድማቸው ያዛቸውና ስታቹት ማለት ለው ፓስድ ባይ ፓርላመንት ነው። በፓርላመንቶች የተላለፈ ህግ ስታቹት ይባላል። ጁዲሻል ፕሬሲደንት ማለት ዳኞች ከዚህ በፊት የዛሬ 2010 ሊሆን ይችላል የትኛውም ዓመት ላይ ከዚህ ዓመት በፊት የነበሩት ውሳኔዎችን የሚመለከት ነው። ከስተም ያው ትራዲሽናል ባይል እምነት እንደማለት ነው፣ ወይ ፕራክቲስ ትራዲሽናል ፕራክቲስ እንደማለት ነው። ኦፒኒየን ኦፍ ኤክስፐርት ማለት የተለያዩ ኤክስፐርቶች ሀሳቦችን፣ ሞራሊቲዎች እና ኢኩዊቲ የሚባሉትን ሀሳቦች ደጋግመን እንድናያቸዋለን። የኮርሱ ዋናው ሀሳቦች እነዚህ ሶስት ሶርሶች ናቸው። የመጀመሪያው ሌጋል ስኮላርስ ኦልሶ ዲፋይን ሶርስ ኦፍ ሎው ስሪ ስፔሲፊክ ዌይ። ስኮላሮች ሶርስን በስንት ይከፍሉታል ማለት ነው? በሶስት የተለያየ ስፔሲፊክ ዌይ ይከፍሉታል። የመጀመሪያው ፎርማል ሶርስ ነው። ፎርማል ሶርስ ማለት ምን ማለት ነው? የፎርማል ሶርስ ኢዝ ዋት ኢት ጊቭስ ኤ ሩል ኢትስ ባይንዲንግ አውቶሪቲ ኢት ኮንቨርትስ ሲምፕል ሩል ኢንቱ ሎው። ባይንዲንግ አስገዳጅነት ባህሪ ያለው ሆኖ ኖርማል ሲምፕል ሩሎችን ወደ ህግ የሚቀየሩበት ነው። እሱ መቀየር የሚችለው ደግሞ በዚህ በፎርማል ሶርስ ላይ ስቴት ብቻ ነች ማለት ነው። ኢን ኤቭሪ ካንትሪ በሁሉም ሀገር ላይ ዘ ስቴት ኢዝ የፎርማል ሶርስ ኦፍ ሎው። ለፎርማል ሶርስ ኦፍ ሎው እንግዲህ ስቴት ነች ብያቸዋለሁ። በሁሉም ሀገር ላይ ኖ ሩል ካን ቢካም ሎው አንለስ ዘ ስቴት አክሰፕት ኢት። የትኛውም ህግ መሆን አይችልም አንለስ ስቴት አክሰፕት ካላረገችው ማለት ነው። ኢዘር ኤክስፕረስድ ባይ ኦር ክሊርሊ ሴይስ ሶ ታሲት ኦር ባይ ኖት ኦብጀክቲንግ። ምን ማለት ነው? ይሄ በግልጽ ይሄ ህግ ተፈቅዷል ወይ ደግሞ ይሄ ካልተፈቀደም ብላ እስካለች ድረስ ስቴት ይሄ ህግ እዛ ሀገር ላይ ሊሰራ አይችልም ማለት ነው። ፎር ኤግዛምፕል ኢፍ ኤ ኮሚኒቲ ሃዝ ከስተምስ ዛት ሃዝ ኤግዚስትድ ፎር ሴንቸሪ፣ አንድ ማህበረሰብ ለሴንቸሪ ኤግዚስት ያደረገ ከስተም ቢኖረው ኢት ኢዝ ኖት የት ሎው፣ እስካሁን ህግ አይደለም እንበልና ሶ የህግ እዛ ሀገር ላይ አይሰራም። አንቲል እስከ መቼ ነው የማይሰራው? ስቴት ሪኮግናይዝ ኢት አስ ሰች ማለት ነው። ስቴት እስካልፈቀደች ድረስ ያ ከስተም ለሴንቸሪ ያክልም ለሚሊዮን ዓመታት ብንጠቀሙ የህግ ስቴት እስካልፈቀደችው ድረስ አይሰራም ማለት ነው። ይሄ ፎርማል ሶርስ ኦፍ ሎው ይባላል። ሁለተኛው ደግሞ ሊተራሪ ሶርስ ኦፍ ሎው እንለዋለን። ሊተራሪ ሶርስ ኢዝ where you can find information about the law. If you want to know what the law says, where do you look ማለት ነው። ህግን ከየት ነው ማግኘት የምንችለው? where you can find information about law፣ ስለ ህግ ኢንፎርሜሽን ማግኘት የምንችልበት ቦታ፣ ያ ቦታ ምንድን ነው? ምን ላይ መሆን ይችላል? ለምሳሌ ቀደም እንዳልኳችሁ ውስጥ ከስታችሁት ሊሆን ይችላል። ሪፖርት ኦፍ ዲሳይድ ኬዝ፣ ከዚህ በፊት ዳኞች የወሰዱት ውሳኔ ሊሆን ይችላል። ከመጽሐፍት ኖርማልም ሊሆን ይችላል። ያ ህግ የሚገኝበት ቦታ ሶርሱ ምንጩ ምንድነው ማለት ነው? ይሄ ሊተራሪ ሶርስ እንለዋለን ማለት ነው፣ በጽሁፍ ስለሆነ። ሶስተኛው ምንድነው? ማቴሪያል ሶርስ ነው። ማቴሪያል ሶርስ ስንል የማቴሪያል ሶርስ ኢዝ ዋት ሰፕላይዝ ዘ ኮንቴንት ኦር ሰብጀክት ማተር ኦፍ ዘ ሎው። ይሄኛው ምንድነው? ኮንቴንት ህጉ በራሱ ምን በውስጡ ምን ይዟል የሚለውን እናጠናበት ወይ ደግሞ ህጉ ለምሳሌ አንድ ህግ ከከስተም ነው የመጣው፣ ከእምነት ነው፣ ከሪሊጅንስ ማለት ነው ወይስ ከምንድን ነው የመጣው የሚለውን ሶርሱን የምንለይበት ነው የኛው ማቴሪያል ሶርስ የምንለው። በውስጡ ምንድን ነው የያዘው ኮንቴንት፣ ሰብጀክት ማተሩን ነው በዋነኝነት የምንለው። these are things that give a law its substance። ማቴሪያል ሶርስ ስንል ኢንክሉድ የሚያደርጋቸው ምንድን ነው? ከስተም፣ ሪሊጅንስ፣ አግሪመንት ቢትዊን ፒፕልስ፣ ኦፒኒየን ኦፍ ሌጋል ራይተርስ፣ ስታቹትስ
ኤንድ ፕሬሲደንት። እነዚህ ሙሉ አሁን ከላይ ያልኳችሁ ነገሮች ስለሆኑ አይከብዷችሁም። ከስተም ማለት ፕራክቲስ ነው። ሰዎች ተደጋጋሚ የሚያደርጉት ነገር ከስተም ይባላል። ሪሊጅን ያው ታውቃላችሁ፣ አግሪመንት ቢትዊን ፒፕል በሁለት ሰዎች መካከል ያለ ስምምነት ነው። ኦፒኒየን ኦፍ ሌጋል ራይተርስ የስኮላሮች ጽሁፍ እንደማለት ነው። ስታቹት በፓርላመንት ያስተላለፉት ህግ እንደሆነ ወይ ደግሞ ጽሁፍ እንደሆነ አይተናል። ፕሬሲደንት ወይ ደግሞ ጀጅ ሜድ ሎው፣ ይሄ ማለት ዳኞች ከዚህ በፊት የወሰኗቸው ውሳኔዎች መዝገቦች ተገላብጠው ማለት ነው። ሶ ማቴሪያል ሶርስ ማለት እነዚህን ያካትታል ማለት ነው። all of this can provide in the material that become law all of this can provide material እነዚህ ሁሉ ማቴሪያል ናቸው ምን መሆን የሚችሉ become law መሆን የሚችሉ ማለት ነው። በዋነኝነት እንግዲህ two type of material source አለ። የመጀመሪያው ሌጋል ማቴሪያል ሶርስ ነው። ሁለተኛው ደግሞ ሂስቶሪካል ማቴሪያል ሶርስ ይባላል። ይሄን የከፈለው እንግዲህ ሳልሞድ ነው። ሌጋል ስኮላር ሳልሞድ ዲቫይድ ማቴሪያል ሶርስ ኢንቱ ቱ ካታጎሪ ከፍሏል። ሰማን ይባላል ሳልሞድ። የመጀመሪያው ሌጋል ማቴሪያል ሶርስ ብያችኋለሁ። ዘስ አር ሶርስ ዛት ጀጅ መስት ፎሎ። ይሄ ህግ ምንድነው? ዳኞች የግድ መስት ፎሎ መከተል ያለባቸው ናቸው። ዛ አር ባውንዲንግ አውቶሪታቲቭ ባይንዲንግ ኤንድ አውቶሪታቲቭ የተዋቀረና ምንድነው አስገዳጅነት ባህሪ ያለው ነው። ይሄ ሌጋል ማቴሪያል ማለት ነው። ስታቹት ለው ማን ነው? ቅድም ሌጅስሌሽን በእኛ ሀገር ህግ እንግዲህ ህግ አውጪዎች ሌጅስሌሽን አይደለም የሚባለው። ሶ ኤችፒአር ቅድም ፓርላመንት የጻፉት ጽሁፍ እንደ ለምሳሌ ማቴሪያል ሶርስ ተደርጎ ይወሰዳል አይደለ? ሶ ማቴሪያል ሶርስ ላይ ደግሞ ሌጋል አንዱ ብራንቹ ሌጋል ነው። ሶስታችሁት ለው ማለት ይሄ ነው። ሁለተኛው እንግዲህ ፕሬሲደንት ነው። ዳኞች ከዚህ በፊት የወሰኑት ውሳኔ ማለት ነው። ከስተም ስንል ደግሞ ዊ ሪኮግናይዝድ ባይ ዘ ስቴት ነው። ከስተም ማለት ደጋግመን ያደረግነው ነገር ከዚህ በፊት ከስተም፣ ለምሳሌ እኛ ሀገር ጎንበስ ብሎ ሰላም ማለት ከስተም ላይ እንደ ህግ ባይሆንም ማለት ነው። ጎንበስ ብሎ ሰላም ማለት ህግ ነው ሊባል አይችልም። አግሪመንት፣ ኖርማል ኮንቬንሽኖች፣ ተስማምተን ህግ የምናደርጋቸው ነገሮች እነዚህ ሌጋል ማቴሪያል ናቸው። ነገር ግን እነዚህ እንደ ህግ ስለሚተቆጠሩ ስቴት ከፈቀደች ዳኛው የግድ ፎሎ ማድረግ አለበት ማለት ነው። ሁለተኛው ደግሞ ሂስቶሪካል ማቴሪያል ሶርስ ነው። ዘስ አር ሶርስ ዛት አር ሚርሊ ፐርሱዋሲቭ ጀጅ ሜይ ኮንሲደር ዘን በት አር ኖት ሪኳየርድ ቱ ፎሎ ዘን። ይሄኛው ምንድነው? ሚርሊ ፐርሱዋሲቭ ብቻ ነው። ዳኞች የግድ እንዲከተሏቸው አይደረግም። ጀስት ኮንሲደር ግን ማድረግ አለባቸው። ከኛ ሀገር እምነት ባህል ጋር ኮንሲደር መሆን አለበት። ነገር ግን የግድ ተከተሉ የሚባል አይደለም። ሂስቶሪካል ሶርስ ማለት ነው። ለምሳሌ ኦፒኒየን ኦፍ ሌጋል ራይተርስ ለምሳሌ እንደ ህግ ሊቆጠር አይችልም። የውጭ ሀገር ህጎች እንደ ህግ ሊቆጠሩ አይችልም። እንደኛ ሀገር ነው ህጎች። ሞራሊቲ እና ህግ የተለያዩ ነገር ናቸው። ለምሳሌ አሁን ትልቅ ሰው ሲመጣ ከወንበር ላይ ተነሱ ይባል የለ ባትነሱ የሚቀጣችሁ ህግ የለም። ግን ሞራሊቲንም ኮንሲደር ማድረግ አለባቸው ዳኞች ሲፈርዱ፣ ኬስ ሶልቭ ማድረግ ሲጀምሩ ማለት ነው። እንዲሁም ኢኩዊቲ፣ እነዚህን የመሳሰሉ የግድ ኮንሲደር ማድረግ አለባቸው። ዘ ሶርስ ኢንፍሉዌንስ ሌጋል ዴቨሎፕመንት በት ኖት ሃቭ ባይንዲንግ አውቶሪቲ። አስገዳጅነት ባህሪ የላቸውም። ነገር ግን ምንድነው ሌጋል ዴቨሎፕመንት አላቸው። እሺ ማቴሪያል ሶርስ ኦፍ ሎው አር ራው ማቴሪያል ቢካም ሎው። አሁን ቀደም እንዳየነው እንግዲህ ብዙ ስታጆች አሉ። ከዚህ በፊት ዳኞች የወሰኑ ኬዞች አሉ እና የተለያዩ አሉ አይደል? ከስተማሉ ራው ማቴሪያል ይባላል። እነሱ ብቻቸውን ራው ማቴሪያልስ ይባላሉ። እነሱ ስቴት ስትፈቅድላቸው፣ ስቴት ሪኮግናይዝ ስታደርግ ያንን ምን ይሆናል ማለት ነው? ቢካም ኤለው መሆን ይችላሉ። ዲስ ኢንክሉድ ከስተም፣ ሪሊጅን፣ ሌጅስሌሽን ኤንድ ኮርት ዲሲሽን ናቸው ራው ማቴሪያል ብለን የጠቀስናቸው ወይ ደግሞ ማቴሪያል ሶርስ ኦፍ ሎው ያልናቸው ማለት ነው። ሲለየ ብቻ ነው ያቸው እነሱ። የመጀመሪያው ከስተም አስ ሶርስ ኦፍ ሎው አዲስ ከስተም ቀደም እንደነገርኳችሁ ሲምፕሊ እንግዲህ ከስተም ማለት ወይ ኢዝ ኤ ፕራክቲስ ዛት ፒፕል ሃቭ ፎሎ ፎር ኤ ሎንግ ፔሪድ። ይሄኛው ዲፊኒሽን ቀርቶ ነው የሚኖር ኤ ሎንግ ፔሪድ ወይ ደግሞ ሎንግ ይርስ ዛት ኢዝ ቢካም ላይክ ኤ ሩል። ተደጋጋሚ አንድ ነገር ለአመታት እያደረግን ከሆነ ያ ነገር ከስተም ይባላል። ሞር ፎርማል ዲፊኒሽን ኤ ከስተም ኢዝ ኮንቲኒዩይንግ ዌይ ኦፍ ቢሄቪንግ ዛት ቢካም a custom is continuing way of behaving the community has come to accept as the correct way to behave. ኮንቲኒንግ እያደረግን ያለንበትን መንገድ እንደ ማህበረሰብ ተቀብለ ነው ያ ነገር ትክክለኛ ነገር ነው ብለን ስንቀጥል ያ ከስተም ይባላል። ባጭሩ ለረጅም ዓመታት ደጋግመን የምናደርገው ነገር ከስተም ይባላል ነው። ከስተምን እንግዲህ ሁለት የተለያዩ ስኮላሮች ዲፋይን አድርገውታል። የመጀመሪያው ዶክተር አዜን ነው። ከስተም is the uniformity of habits or conduct of people under like circumstance። ይሄኛው ምንድነው ምን ማለት ነው? ከስተም ያለው ዩኒፎርሚቲ ኦፍ ሃቢት፣ ተመሳሳይ ያለው ልምድ። ሃቢት ማለት ለምሳሌ አንድ ሰው ቡና ዴይሊ የሚጠጣ ከሆነ 2 ሰዓት ላይ የሃቢት ይባላል። ሶ ያን አይነት ተመሳሳይ ሃቢት ስናደርግ በአንደር ተመሳሳይ በሆነ ማህበረሰብ ውስጥ በተመሳሳይ በሆነ ኑሮ ውስጥ በየቀኑ የምናደርገው ነገር ሲመሲ ነገር የምናደርገው ነገር ከሆነ ከስተም ይባላል ነው እያለ ያለው።
ሲምፕል ሚኒንግ ምን ማለት ነው ይሄ? when people face the same situation again and again ሰዎች ተመሳሳይ ሲቹዌሽን አጌን እና ደጋግሞ ሲያገኛቸው they tend to behave in the same way እንደምን ይቀበሉታል ማለት ነው፣ ለኖርማል ነገር ይቀበሉታል። ለምሳሌ ድሮ ላይ የሴት ልጅ ግርዛት እንደምንድን ከስተም አልነበረ መጥፎ ነገር ቢሆንም ነገር ግን ሰዎች እንደ ኖርማል ነገር ይቀበሉታል ተደጋጋሚ ሲደረግ ማለት ነው ያ ነገር። the repeated behavior become custom ተደጋጋሚ ቢሄቪየሮች ምን ይሆናሉ ማለት ነው? ከስተም። ባጭሩ ከስተም ስንል ምን ማለታችን ነው ማለት ነው? ተደጋጋሚ ለረጅም ዓመታት የምናደርገው ነገር። ከስተም ኮንሲስትስ ኦፍ ሩል ኦፍ ሂውማን አክሽን ዛት አር ስታብሊሽድ ባይ ዩዜጅ ሎንግ ጊዜ ፕራክቲስ መደረግ አለበት ተደጋጋሚ ዓመት አሁን እንዳልኳችሁ ማለት ነው። አር ሪጋርድድ ሌጋሊ ባይንዲንግ ባይ ዞዝ ሁ ፎሎ ዘም አስገዳጅነት የግድ ሊኖረው ይገባል። በምን እሱን በሚከተሉት ማህበረሰብ ዘንድ ያ ከስተም በሚከተሉት ማህበረሰብ ዘንድ አስገዳጅነት ሊኖረው ይገባል። ያን ነገር ባታደርጉ እንደ መገለል አይነት ነገር የሚደርስባችሁ መሆን አለበት። አር አዶፕትድ ባይ ኮርት አስ ሶርስ ኦፍ ሎ እንዲሁም ምንድነው በዛ አካባቢ ሰዎች ያንን ስለሚቀበሉ አዶፕት ይደረግና አዶፕት ማለት ማሳደግ ነው። ግን አዶፕት እዚህኛው ላይ ምን ማለት ነው? መቀበል ያን የውጭ የሆነ ነገር ተቀብለን እንደ ሶርስ ኦፍ ሎ በፍርድ ቤት እንጠቀመዋለን ማለት ነው። እሺ ቱ ዲፈረንት ቪውስ አባውት ከስተም እንግዲህ በከስተም ስነ ሁለት የተለያዩ ቪዎች አሉ። እነሱ ምን ናቸው? የመጀመሪያው ዘ ሂስቶሪካል ስኩል ነው። ዘ ሂስቶሪካል ስኩል ነው። ይሄኛው ሌድ የተደረገው በሳቪኒ እና አዘር ጀርመን ስኮላርስ ናቸው። የእነዚህ እንግዲህ ዋና አርጉመንት ምንድነው? ከስተም ኢዝ አን አውቶሪታቲቭ ሶርስ ኦፍ ሎው። አውቶሪታቲቭ ማለት ምን ማለት ነው ዳኒ? አዛዥ ማለት ነው። አስገዳጅ ከስተም ስንል ምን እያለ ነው? በዚህ በነሳቪኒ አይዲያ አስገዳጅ የሆነ ሶርስ ኦፍ ሎው ነው። ከስተም ማለት የግድ ልንከተለው የምንገባ ሶርስ ኦፍ ሎው ከስተም ነው ብለው ነው እነሱ የሚያምኑት። እነዚህ ይሄንን ለምን አመኑ? አይዲያቸው ዋና አርጊውመንታቸው ቱ አንደርስታንድ ቱዴይ ሎውስ የዛሬን ህግ ለመረዳት we must understand the past people አባት አያቶቻችን ያለፉበትን መንገድ የግድ ማወቅ አለብን ብለው ያምናሉ። in early society custom was the only law በድሮ ሶሳይቲዎች ከስተም ብቻ ነው ትክክለኛ ህግ፣ ሌላ ህግ የለም። ከስተም ሪፍሌክትስ what people truly believe and wants ከስተም እንዲሁ እኛ የምናምነው ነገር በራሱ ከስተም ይሄ ባህላችን እውነተኛ ፍላጎታችንንና የምንፈልገውን ነገር የምናምነውና የምንፈልገውን ነገር ያሳያል። law grows from the spirit of the people እቺ ነገር መያዝ አለባችሁ። በዋነኝነት ፈተና ላይ ተደጋግማ ትወጣለች። ህግ ግሮ የሚያደርገው ከስፒሪት ኦፍ ዘ ፒፕል ነው እንጂ የሆነ ሰው አውጥቶ ተከተሉ የሚለን አይደለም ነው በዋነኝነት የነሱ አርጉመንት። ከስተም ሾውስ ስፒሪት ነው የህዝቡን መንፈስ ነው የሚያሳየው። ሁለተኛው እንግዲህ አናላይቲካል ስኩል ነው የሚባለው። ይሄ ደግሞ በእነማን የወጣው? በኦስቲን ኤንድ ሂዝ ፎሎወርስ ነው። ኦስቲን እንግዲህ ደጋግማችሁ ኦልሬዲ ሁለተኛ ዓመት አንደኛ ሶስተኛ ዓመት እየሆናችሁ ስትሄዱ ታዩታላችሁ ኦስቲን ማን እንደሆነ። በህግ ትልቅ ቦታ ያለው ሰው ነው። ኦስቲን እንግዲህ ዋና መከራከሪያው ምንድነው? ከስተም ኢዝ ኖት አውቶሪታቲቭ ሶርስ ኦፍ ሎው አስገዳጅ አይደለም ነው። ከነሳቪኒ ሙሉ ለሙሉ ተቃራኒ ነው የሱ ሐሳብ። ይሄን ለምን አለ ስንል ደግሞ ዜሮ አርጊውመንት መከራከሪያ ነጥብ የሱ ምንድነው? ከስተም ኦንሊ ቢካም ሎው ዌን ጀጅ ዩዝስ ኢት ኢን ኤ ዲሲዥን ከስተም በቃ ህግ መሆን የሚችለው ዳኞች በፍርድ ቤት ሲጠቀሙት ብቻ ነው እንጂ ባህል በፍርድ ቤት ማንጠቀመው ከሆነ አስገዳጅ ሊሆን አይችልም። ዋናው መከራከሪያ ያለው ነጥብ ማለት ነው። ሳቪኒስ ምንድን ያለው? የሰው የማህበረሰቡን ትክክለኛ ፍላጎት የምናውቀው በከስተም ነው። ከስተምን እንደ ህግ ግድ ማየት አለብን። በአንድ ማህበረሰብ ውስጥ ከህግ ይልቅ ከስተም ይከበራል ነው የሳቪኒ መከራከሪያ ነጥብ። ኤንድ ኦስቲን ደግሞ የሚለው ምንድነው? ከስተም ምንም ነገር አይደለም። ህግ መሆን የሚችለው በራሱ ዳኞች በፍርድ ቤት ሲጠቀሙት ብቻ ነው። አንቲል ኮርት አክሰፕት አሴ ከስተም ኮርቶች አክሰፕት ካላደረጉት ከስተምን ኖ ሌጋል አውቶሪቲ የለውም፣ አስገዳጅነት ባህሪ የለውም። what people call customary law is really just what judge have decide ለምንድነው customary law ሰዎች የሚሉት? ምክንያቱም ምንድነው ጀጆች ዲሳይድ እንዲያደርጉ ያን አይተው፣ ስለዚህ አስገዳጅነት ባህሪ የለውም ነው ዋነኝነት ይሄ እየተከራከረ ያለው ማለት ነው። only the state through its court can make law only ስቴት ብቻ ነች ህግ መስራት የምትችለው። በፍርድ ቤት ህግ አውጪ አለ። ህግ አውጪ ህግ ተርጓሚ እንዲሁም ህግ አስፈጻሚ ደግሞ ዳኞች አይደሉ። በፍርድ ቤት ህግ የምንጠቀመውን ህግ ዲሳይድ የሚያደርጉበትን ዳኞች የሚጠቀሙበት ህግ ማውጣት የምችለው ምንድነው ስቴት ብቻ ነች ነው የሳቪኒ መከራከሪያ። የምንድነው የዚህኛው ሁለተኛው ምን ብያቸዋለሁ? አናሊቲካል ስኩል ነው። ሌላኛው እንግዲህ ዘ ሚድል ፖዚሽን ነው።
ይሄ ደግሞ ሞስት ስኮላር ቱ ቴክ የሚድል ፖዚሽን ሁለቱንም ነው የሚጠቀሙት። ሳቪኒንም ኦስቲኒንም የሁለቱንም ሀሳብ ወስደው አሁን ላይ ሚድል ፖዚሽን የሚባል አለ። ሁለቱንም ነው የሚጠቀሙት። ያ ማለት ምን ማለት ነው? ከስተም ኢዝ ኖት ኤ ፎርማል ሶርስ ኦፍ ሎው። ከስተም እንደ ሶርስ ኦፍ ሎው እንደ ፎርማል ሶርስ ኦፍ ሎው አይወሰድም። እንደ ስቴት ህግ አይወሰድም። ኦን ኢን ስቴት ዊል ኢዝ ዘ ፎርማል ሶርስ ኦፍ ሎው። ስቴት ከፈቀደች ብቻ ነው ትክክለኛ ፎርማል ሶርስ የምንለው ማለት ነው። በት ከስተም ኢዝ አን ኢምፖርታንት ሌጋል ማቴሪያል ሶርስ። ግን ደግሞ ከስተም ኢምፖርታንት ነው ለሌጋል ማቴሪያል ሶርስ ኢምፖርታንት ነው። when the state recognize a custom it becomes law። ስቴት ሪኮግናይዝ ስታደርገው ያን ከስተም እውቅና ስትሰጠው ብቻ ህግ መሆን ይችላል። ይሄኛው ሚድል ፖዚሽን የሶስቱም አይዲያዎች ገብቷችኋል። ሶ እናንተ እንግዲህ ሞር ደጋግማችሁ ቪዲዮውን እያያችሁ መረዳት ነው። እሺ why is custom important? አሁን ካወራን አንፃር ከስተም ለምን ኢምፖርታንት ሆነ የሚለውን እስኪ በጥቂት እናያለን። ኢቭን ቱዴይ ከስተም ፕሌይስ አን ኢምፖርታንት ሮል። አሁን ከስተም እየቀረበ ባለበት በዚህ ዘመን በራሱ ከስተም በጣም ትልቅ ሚና ወይም ሮል አለው። ሞስት ሞደርን ሎውስ ካም ፍሮም ከስተም። አብዛኞቹ ሞደርን ህጎች ራሱ ከምንድን ነው የመጡት? ከከስተም ነው። አወር ሎውስ ቢካም ፋሚሊ ፕሮፐርቲ ኮንትራክት ኢንሄሪታንስ ኦል ዴቨሎፕድ ፍሮም አንሸንት ከስተም። አብዛኞቹ ከምንድን ነው የመጡት ማለት ነው? ከኦልድ ከኤንሸንት ከስተም ነው። ለምሳሌ ፋሚሊ ስንል ፋሚሊ በብዛት የሚያወራው ፋሚሊ ሎው አሁን ስትደርሱ ታዩታላችሁ ስለ ጋብቻ ነው። በኢትዮጵያ 2-3 መግባት ይቻላል እንዴ? አይቻልም እንዴ? ለምሳሌ በሙስሊም ማህበረሰቡ 3 እስከ 3 ሚስት ድረስ መግባት ይቻላል። ሶ ይሄ ምንድነው በህግ ይሄ ህግ የመጣው ከድሮ ከኤንሸንት ከስተምስ ነው ማለት ነው። ፕሮፐርቲ ቀድሞ የያዘ ንብረት ስለ ፕሮፐርቲ ስለ ንብረት የሚያወራው ኮንትራክት ሁለት ሰዎች የሚያደርጉት ፊርማ ወይ ደግሞ ሁለት ሰዎች የሚያደርጉት ስምምነት ኮንትራክት ይባላል። እሱ ራሱ አብዛኞቹ ከምንድን ነው የመጡት ማለት ነው? ከኤንሸንት ከስተም ናቸው። ከስተም ፊል ጋፕ ከስተም በራሱ ምንን ይሞላል ማለት ነው? በህግ ያለውን ክፍተት ይሞላል ከስተም። when writers law unclear or incomplete courts may look to custom for guidance። አንዳንድ ህግ በራሱ ሙሉ አይደለም። ሶ ያን ሙሉ ያልሆነን ህግ ኢንተርፕሬት ያደርጉ ዳኞች ዲሳይድ በሚያደርጉበት ሰዓት የዛና ሀገር ከስተም አይተው ያ ሀገር ከስተም ጋይድ ያደርጋቸዋል። ያን ጋፕ ፊል እንዲያደርጉ ይረዳቸዋል ማለት ነው፣ ወይ ደግሞ እንዲሞሉ። ከስተም ሪፍሌክትስ ኮሚኒቲ ቫልዩ። ምንድነው ይሄ ማለት? የህብረተሰቡን ቫልዩ ሪፍሌክት የሚያንጸባርቅ ነው። ቢኮዝ ከስተም ግሮስ ፍሮም ዘ ፒፕል ኢት ኦፍን ሪፕሬዘንት ዛት ዘ ኮሚኒቲ ትሩሊ ቢሊቭ ኢዝ ራይት። ከስተም ግሮ ከህዝብ ነው ከስተም የሚያድገው። ሪፕሬዘንት ዘ ኮሚኒቲ ህብረተሰቡ ትክክለኛ ቢሊቭ የሚያደርገው የትኛውን ትክክል የትኛውን ሮንግ ብሎ የሚያምነውን ሪፕሬዘንት የሚያደርግ ነው ከስተም ማለት። however the importance of custom has declined because ነገር ግን አሁን ላይ ምንድነው ከስተም እየቀረ ነው አይደለ? ባህል ምን ምንለው እንደ ህግም ሞር እየተቀበል ነው አይደለም። ለምንድን ነው ዲክላይን እያደረገ ያለው ስንል የመጀመሪያው ሌጅስሌሽን ነው። ሪተን ሎውስ is now the main way to make law። አንደኛ በቃ አሁን ላይ በፓርላመንት በኤችፒአር የጸደቁ ህጎች ብቻ ናቸው ህግ ብለን የምንቀበለው። እንግዲህ ኮርት ናው ሪሊ ሞር ኦን ፕሪቪየስ ዲሲዥን ፕሬሲደንት። ከከስተም ይልቅ ህጎች በፍርድ ቤቶች በራሱ ቀድሞ ዳኞች የወሰኑት ውሳኔ ላይ ነው ሞር ፎከስ የሚያደርጉት። ሞደርን ሶሳይቲ ቼንጅ ፋስተር ዛን ከስተም ካን ቼንጅ። ከባህል ይልቅ አሁን ላይ ማህበረሰቡ በጣም ቶሎ የተቀየረ ነው አይደለ? ስፔሻሊ አሁን ቲክቶክ ላይ ብዙዎቻችሁ ታያላችሁ። ከስተም የሚባለውን ነገር እየተውን ነው አብዛኞቻችን። የሆነ አንድ ማህበረሰብ እየሆንን ነው፣ ዓለምን እየመሰልን አይደለ? ሶሳይቲ ሞር ቼንጅ እያደረገ ነው ከከስተም ይልቅ ማለት ነው። ሪኳየርስ ፎር ከስተም ቱ ቢ ሪኮግናይዝድ አስ ሎው። ከስተም ህግ እንዲሆን ሪኳየርመንቶች አሉ እንዲደረግ በህግ። እነሱ ሪኮግናይዞች ምንድናቸው? ተራ በተራ እናያቸዋለን። ኖት ኤቭሪ ፕራክቲስ ቢካም ሎው። ሁሉም ፕራክቲሶች ምን መሆን አይችሉም? ሎው መሆን አይችሉም። ፎር ከስተም ቱ ቢ ሪኮግናይዝድ አስ ኢሌጋሊ ባይንዲንግ ኢት መስት ቢ ሰርቴን ሪኳየርመንት። እንዳልኳችሁ ባይንዲንግ አውቶሪቲ እንዲኖረው ህግ እንዲባል እነዚህ ነገሮች መከተል አለባቸው። የመጀመሪያው ሪዝኔብልነስ መሆን አለበት። ዋት ኢት ሚን ዘ ከስተም መስት ቢ ሪዝኔብል ኢት መስት ሜክ ሴንስ ኤንድ ኖት ኮዝ ሃርም። ከስተም የሚባለው አንደኛው ምንድነው? ምክንያታዊነትን የያዘ መሆን አለበት። ለምሳሌ አሁን አንድ ሰው ለታላላቆች ወንበር መልቀቅ አለበት የሚለው ባህላችን ነው አይደል? ለምሳሌ ወይ ደግሞ ጎንበስ ብሎ ሰላም ማለት ባህላችን ነው እንደ ኢትዮጵያ ታላላቆቻችን ነው። ያ ሪዝኔብልነስ ወይም ምክንያት ህግ ለምሳሌ ይሄ አሁን ለምሳሌ አሁን ያልኳቸው ህግ መሆን ቢችል ለምንድን ነው ይሄ ከታናናሾች ተነስተው ታላላቆች የሚቀመጡት የሚለው ሪዝኔብልነስ አሳማኝ መሆን አለበት። እንዲሁም ደግሞ ጉዳት ማድረስ የለበትም። ኖት ኮዝ ሃርም መሆን የለበትም። ጉዳት ማድረስ የለበትም። የመጀመሪያው ነው። አሁን ያልኳችሁ ነው። ይሄ ባጭሩ የሚያወራው አንፌር መሆን የለበትም፣ ሃርምፉል መሆን የለበትም። ይሄን ባጭሩ እነዚህ ፒዲኤፎች ከፈለጋችሁ እኔ ስለሆንኩ የማወጣቸው ዘዴ የምንማርበት አይደሉም። እነዚህን ፒዲኤፍ ከፈለጋችሁ
መቀላቀል ነው። ለእናንተም እንግዲህ ቪዲዮ ቀለል ብሎ አጠር ብሎ እንዲገባችሁ አይዲያዎችን ብቻ መያዝ ነው። ሶ አንፌር እና አርሙፉል መሆን የለበትም። ከስተም መስት ኮንፎርም ቤዚክ አይዲያ ኦፍ ጀስቲስን መሆን አለበት። ከፍትህ ጋር የፍትህን ዋና ዓላማ መያዝ አለበት። ሞር ሃርም ዛን ጉድ ከመጥፎነቱ ይልቅ የሚያመዝነው ጥሩነቱ መሆን አለበት። ሌላ የለም በቃ ሞር ግን በጣም ጉዳት የሚያደርስ ከሆነ ቫሊድ መሆን አይችልም። ለምሳሌ ኤግዛምፕል እስኪ እንያ a custom that allows people take other property without reason would be unreasonable and would not be accepted as law። ለምሳሌ አሁን ማንም ሰው የማንንም መሬት መያዝ ይችላል ጉልበት ያለው በሙሉ መሬት የሌለውን ሰው መሬት የሚቀማ ከሆነ አሁን የሪዝነብልነስ የጎደለው ነው እንለዋለን ማለት ነው። ላይክ እንደዛ ነው። ሁለተኛው ምንድነው ኮንሲስታንሲ ዊዝ ስታቹት ለው። ሁለተኛው ደግሞ ኮንሲስታንሲ መኖር አለበት። ከስተም መስት ኖት ኮንትራዲክት ሪትን ሎስ ፓስድ ባይ ፓርላመንት። ይሄ ማለት በፓርላመንት የወጣውን ስታቹት ለው መቃረን የለበትም። ኖት ኮንትራዲክት ማድረግ የለበትም። መስት ከሱ ጋር አብሮ መሄድ መቻል አለበት። ለምሳሌ ህግ የማንንም ንብረት ማንንም መውሰድ አይችልም የሚለውን ወይ ደግሞ ለምሳሌ በሰክሴሽን ለው በውርስ ህግ ማለት ነው ሁሉም የአንድ አባት ወር የአንድ እናት ልጆች ጾታ እድሜ ሳይለይ እኩል መካፈል አለባቸው ይላል። ሶ በአንዳንድ ከስተሞች ደግሞ ለምሳሌ ሴት ልጅ ብዙ መውረስ የለባትም ለወንድ ልጅ ነው ንብረት የሚያስፈልገው ብሎ ያምናሉ። ሶ ይሄ ኮንትራዲክት ያደርጋል በዚህ ጊዜ። ስለዚህ ኮንሲስተንሲ መፍጠር አለበት ማለት ነው። ሁለተኛው መጋጨት የለበትም። If a parliament has passed a law on a subject, custom must give away. Statute or written laws are higher than custom. ይሄኛው ማወቅ አለባቸው። የተጻፉ ህጎች በፓርላመንት በኤችፒአር የወጡ ህጎች ከከስተም ጊዜም የበላይ ናቸው። when custom conflict with statute win ከስተሙ አሁን ያወራን ስላለው ከስተም ራሱ ኮንፍሊክት ባረ statute law means ኤችፒአር ያወጡት ሌጂስሌሽን ያወጡት ህግ የበላይነት አለው። if a parliament pass a law saying marriage requires consent of both parties ለምሳሌ አሁን ፓርላመንት ምን አሉ ጋብቻ መሆን ያለበት በሁለቱም በወንድም በሴትም ፍቃድ ነው ካለ ከስተም ዛት ፎሎ ፎርስድ ሜሬጅ ዊድ ቢ ኢንቫሊድ። ከስተም አሁን ጠለፋ ነበር አይደል እስከ ቅርብ ጊዜ ከስተም በራሱ ያንን ምን ማድረግ አለበት መተው አለበት። ነገር ግን ያን እንዲሆን ከሆነ ኢንቫሊድ ነው ማለት ነው። ከፈቀደ ችግር የለውም በጠለፋ ዋናው መጋባታችሁ ነው ምናምን ካለ በራሱ ከስተሙ ኮንሲስታንሲ ያጥረዋል። ስለዚህ ኢንቫሊድ ነው። ኮምፐልሳሪ ኦብዘርቫንስ መሆን አለበት። ኦኬ people must follow custom because they believe they must not just because they choose to። ህዝብ ያን ከስተም መከተል ያለበት የግድ ምን መከተል ስላለባቸው ግዴታ ስለሆነ እንጂ ጀስት ስለመረጡት ብቻ መከተል የለባቸው። ይሄኛው ምንድነው ሐሳቡን ያልኳችሁ ኮምፐልሳሪ ኦብዘርቫንስ ያልኳችሁ ሐሳብ ነው። ዘ ከስተም መስት ቢ ኦብሊጋቶሪ ምን መሆን አለበት? ኦብሊጋቶሪ አስገዳጅ መሆን አለበት። ኦፕሽናል ከፈለክ ትከተለዋለህ ወይ ደግሞ የከበደ ያኛው ከስተም አለ የሚባል ነገር የለም። ህግ ከአሴለው ከጸደቀ በኋላ የግድ መከተል ግዴታችን ነው። people must follow it as of right mean the belief is it's binding። ሰዎች ትክክል ነው ብሎ ቢከተሉት ራሱ እንደ መብት ቢያዩትም ምን አለው ማለት ነው አስገዳጅነት ባይንዲንግ ቢሄቨር አለው። if people can't choose either to follow it is not a true custom። ሰዎች የትኛው ይሻላል ብለው ቹዝ አድርገው ከተከተሉ ፎሎ የሚያደርጉ ግን ትክክለኛ ከስተም አይደለም። continuing and immemorial antiquity ቀጣይነት ያለውና ከድሮ ከአያት ከቅድመ አያት ምናምን እየመጣ ከስተም መሆን አለበት። the custom must have existed continuously ቀጣይነት ባለው መልኩ ኤግዚስት ያደረገ ለረጅም ዓመታት ከኛ ማህበረሰብ ጋር የኖረ መሆን አለበት። ታይም ኢሚሞሪያል ማለት መሰላችሁ since before legal memory legal began እሺ ሌላኛው እንግዲህ ሰርቴኒቲ ነው። ሚንስ the custom must be clear defined not vague። ባጭሩ ምን መሆን አለበት? ከሰርቴኒቲ ስንል ከስተም ክሊር እና ዲፋይን መሆን አለበት። ቫጊው መሆን የለበትም፣ አጠራጣሪ መሆን የለበትም። people must know exactly what the custom requires። ከስተም ምንድነው ከስተም የሚጠይቀን ይሄን አድርጉ የማይለን የትኛውን ነው አድርጉ የሚለን የሚከለክለው የትኛው ነው የሚለውን ክሊርሊ ማወቅ አለባቸው ሰዎች። if the custom is unclear it cannot be enforced። ግልጽ ካልሆነ ግን ሰዎች ያንን ነገር እንዲያደርጉ እንዲገደዱ አይደረግም። the element of custom must be proved with certainty። so element of custom በሰርቴኒቲ ፕሩቭድ መደረግ አለበት ማለት ባጭሩ ነው። ስለ ክሊር ቫጊው መሆን የለበትም፣ አምቢጊዩቲ መኖር የለበትም። must not be opposed to public policy እንዳልኳችሁ ነው። ፐብሊክ ፖሊሲ ጋር የግድ መጋጨት የለበትም። እንቀጥል። must be general or universal ምን ማለት ነው?
ጀነራል ወይ ደግሞ ዩኒቨርሳል ለሁሉም ሰው የወጣ እንጂ ለአንድ ለሁለት ሰው ብቻ ለአንድ ለሁለት ማህበረሰብ ብቻ የወጣም መሆን የለበትም። the custom must be follow whole community at least by most of it በሁሉም ማህበረሰብ የግድ መከተል አለባቸው። እሺ ቲዮሪስ አባውት ከስተም ቢካም ነው። በቲዮሪዎች ከስተም እንዴት ህግ ይሆናል በሚለው ዙሪያ ቲዮሪዎች አሉ። ሰው እነሱን ዋን ባይ ዋን እናያለን ማለት ነው። ኦኬ የመጀመሪያው ቲዮሪ ምንድነው? ዘ ታሲት ኮንሰንት ቲዮሪ ይባላል። ይሄኛው ቲዮሪ ምን ማለት ነው? ከስተም ቢካም ለው ቢኮዝ ፒፕል ሳይለንትሊ አግሪ ቱ ኢት። ከስተም ባህል የሚሆነው ሰዎች መቀበላቸውንም አለመቀበላቸውንም ዝም ካሉ እንደተቀበሉ ይቆጠርና ህግ ይሆናል። ያ ከስተም ታሲት ኮንሰንት ቲዮሪ ይባላል። ወይም ፒፕል ፎሎ ኤ ከስተም ዊዛውት ኦብጀክሽን ዘይ አር ሾዊንግ አግሪመንት። ሰዎች ያለምንም ተቃውሞ ጸጥ ካሉ እንደተቀበሉ እንደተስማሙ ይቆጠራል። ዘ ሳይለንት አግሪመንት ጊቭ ዘ ከስተም ኢዝ ባይንዲንግ ፎርስ። ሰዎች ጸጥ ስላሉ ሰው እንደተቀበሉ ይቆጠርና ህግ ከሆነ በኋላ ያንን ነገር የጣሰ ሰው ሳንክሽን ይከተላል ወይ ፔናልቲ ይኖረዋል ማለት ነው። እሺ ሁለተኛው ምንድነው? ዘ ቲዮሪ ኦፍ ኦፒኒዮን ኔሴሲቲ ነው። ከስተም ቢካም ለው ወይም ፒፕል ቢሊቭ ኢት ኢዝ ኔሰሰሪ ኤንድ ባይንዲንግ። ከስተም ሁለተኛው ቲዮሪ ከስተም ህግ የሚሆንበት ደግሞ ምንድነው? ሰዎች ያ ነገር ትክክለኛ ያስፈልገናል ነሰሰሪ ነው ብለው ሲያምኑና ያ ባይንዲንግ ፎርስ ሲኖረው ወይ ደግሞ አስገዳጅነት ባህሪ ሲኖረው ምን ይሆናል ማለት ነው? ይሄኛው ዘ ኦፒኒዮን ኔሴሲቲ ቲዮሪ ይባላል። ኢት ኢዝ ኖት ኢናፍ ዛት ፒፕል ሃቭ ዘ ሴም ዌይ። ሰዎች በተመሳሳይ መንገድ ማመናቸው በራሱ ኢናፍ አይደለም። ምንድነው? በቂ አይደለም። ዘይ መስት ቢሊቭ ዘይ አር ሪኳየርድ ቱ ቢሄቭ ዛት ዌይ። የግድ ማድረግ እንዳለባቸው ለምሳሌ አሁን ሰው መግደል እንደሌለበት ማወቅና ሰው መግደል የለበትም አለበለዚያ ግን እስራት ይከተላል ቢደረግ ፔናልቲ ይኖረዋል የሚለው ዲፈረንስ አለው። ላይክ እንደዛ ሰዎች አለመግደልን ማወቅ ብቻ በቂ አይደለም፣ ቅጣት መኖሩንም ማወቅ አለባቸው። ያ ነገር ሰው አስፈላጊ ነው። ሰው አለመግደል አይደለ፣ ሰዎች ስጋት ሳይኖርባቸው ወጥተው መግባት አስፈላጊ ነው። ስለዚህ ሰዎች አስፈላጊ ነው ብለው ሲያምኑ ያንን ነገር ሲከተሉ the opinion necessity theory ይባላል። the common spirit of the people theory ይሄ ማን የሳቢኒ ሐሳብ ነው። ይሄ ደግሞ custom reflects the common spirit of consciousness of the people የህዝቡን ኮመን ስፒሪት የሚያንጸባርቅ ነው ህግ ነው። ከስተም የህዝቡን የኮመን ስፒሪት የሚያንጸባርቅ ነው። አንድ ላይ የማህበረሰቡን ምንድነው ኮመን ስፒሪት የሚያንጸባርቅ ነው ብሎ ነው የሚያምነው። የኮመን ስፒሪት ኦፍ ዘ ፒፕል ማለት this theory come from the historical school። ቅድም እንዳልኳችሁ ይሄኛው የሳቢኒ ሐሳብ ነው፣ ከሂስቶሪካል ስኩል የመጣ ነው። love grows from the people common understanding ከማህበረሰቡ ኮመን አንደርስታንዲንግ። ለምሳሌ እኛ ሀገር እና ሰምዌር ዩጋንዳ ያለ ማህበረሰብ አስተሳሰብ ሊለያይ ይችላል አይደለ? ሶ የዛን ሀገር ኮመን አንደርስታንዲንግ የያዘ መሆን አለበት ህግ ለሳቢኒ። ከስተም ኢዝ ጀስት ቪዚብል ኤክስፕረስ ኦፍ ዘ ኢነር ስፒሪት። ከስተም ማለት ከስተም የሚባለው ነገር ባጭሩ የሰዎችን የማይታይ ኢነር ስፒሪት የውስጣቸውን ፍላጎት ኮመን ስፒሪት መሆን አለበት። ያ ደግሞ የኮመን አንደርስታንዲንግን የሚያወጣ ነው። the people spirit give custom is authority። የህዝቡ ኮመን አንደርስታንዲንግ ወይ ደግሞ የህዝቡ ኮመን ፍላጎት የጋራ ፍላጎት ያን ከስተም አውቶሪቲ ይሰጠዋል፣ ስልጣን ይሰጠዋል ማለት ነው። the sovereign recognition theory ነው ቀጣይ ያለው ምን ማለት ነው? ይሄ ደግሞ custom become law only when the sovereign state recognized it። custom ህግ የሚሆነው only ስቴት ስትፈቅድ ብቻ ነው፣ ሪኮግናይዝ ስታደርገው እውቅና ስትሰጠው ብቻ ነው። this comes from analytical school ከኦስቲን የመጣ ነው። before state recognition custom is just a practice። ስቴት ያንን ከስተም እውቅና ከመስጠቷ በፊት just ፕራክቲስ ብቻ ነው። ያንን ልክ ያ ሪኮግናይዝ ተሰጥቶ በፓርላመንት ከጸደቀ በኋላ ግን ከዛ በኋላ ህግ ነው። ያን ነገር ብታረግ ትቀጣለህ፣ ወይ ደግሞ አድርግ የተባልከውን ማድረግ አለብህ። ካላደረግ ቅጣት ወይ ፔናልቲ ያለው፣ ታደርግ የተባለውን ብታደርግ ደግሞ ቅጣት ወይም ፔናልቲ ይኖረዋል። ስለዚህ ቢፎር ስቴት ሪኮግኒሽን ስቴት ሪኮግናይዝድ ከማድረጓ በፊት ከስተም ጀስት ፕራክቲስ ነው። ከዛ በኋላ ግን ምንድነው አውቶሪታቲቭ ባይንዲንግ ፊውቸር አለው ማለት ነው። when the state through courts legislation accept the custom it become law። ስቴት አክሰፕት ስታደርገው ያን ከስተም ህግ ይሆናል አይደለ? the state will is what makes the law not the people practice። state will የስቴት ፍቃድ ያስፈልጋል፣ just people practice ብቻ አይደለም። judicial recognition theory የምንለው
ሌላኛው ጁዲሻል ሪኮግኒሽን ቲዮሪ ነው። ከስተም ቢካም ሎው ዌን ኮርት አክሰፕት ኤንድ አፕላይድ ከስተም ቢካም ሎው ዌን ኮርት አክሰፕት ኤንድ አፕላይድ ፍርድ ቤት ያንን ከስተም አክሰፕት አድርጎት በኬሶች ላይ አፕላይ ሲያደርገው በዲሲሽኖች ላይ ሲያስገባው ያ ከስተም ህግ ይሆናል አይደለ? ሶ የኛው ጁዲሻል ሪኮግኒሽን ቲዮሪ ይባላል። የዳኞች እውቅና ሲሰጡት እንደማለት ነው፣ ስሙም ይናገራል። ዚስ ኢዝ ሲሚላር ቱ ሶቨሪን ሪኮግኒሽን በት ፎከስ ኦን ኮርት። ከሶቨሪን ስቴት ስትፈቅድ ነው አንድ ከስተም ህግ ይሆናል አይደል ያልነው በላኛው ቲዮሪ። ሶ ላይክ እንደዛ ነው። ነገር ግን ይሄኛው ሞር ፎከስ የሚያደርገው በፍርድ ቤት ላይ ነው። ዌን ጀጅ ዩዝስ ኤ ከስተም ቱ ዲሳይድ ኬዝ ኢት ቢካምስ ፓርት ኦፍ ዘ ሎው። ዳኞች ከስተምን ኬዝን ለመፍታት የሚጠቀሙ ከሆነ አፕላይ የሚያደርጉ ከሆነ ኢት ቢካም ፓርት ኦፍ ሎ የህግ አንዱ አካል ሆነ ማለት ነው አይደለ? ሶ አንቲል ኤ ኮርት ሃዝ አክሰፕትድ ኢት ኤ ከስተም ሃዝ ኖ ሌጋል ፎርስስ። ያንን ከስተም ግን ፍርድ ቤት አክሰፕት እስካላደረገው ድረስ ምንም አይነት አስገዳጅነት ሌጋል ፎርስ የለውም። ከስተም በኢትዮጵያ ምንድን ነው የሚለውን እስኪ ቀጣይ እናያለን።